ትሁት ድራማ ቀጣይ ፍቅር ይዘን መጥተናል። አባባና ለሜ በፍቅር ክንፍ ብለዋል። እንግዲህ አባባና ለሜ ይጋቡ በአንድ ይሁኑ የምትሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ አባባና አለሜ በአንድ ቢሆኑ ደስ ይላል። አባባ ከዛ ሁሉ ጉድ አውጥተዋታል አለሜን። አቶ ጊዜና ቤቲ ተጣሉ፣ ተናነቁ። ኮፊ ሄደው ካፍቴሪያ ሄደው ቁጭ ባሉበት ቤቢ መጥቶ ሲያስደነግጣቸው አቶ ጊዜ ቤቲን ማን ነው በማለት ሲጠይቃት አብሮ አደጌ ነው ብላ ዋሸችው እና ስትለው ጊዜም አላመናትም። ቤቢም ደንግጦ ጥሏቸው ሄደ። ቤቢ ቤቲን እንደዚህ ታደርጋለች ብሎ አስቦት አያውቅም ነበረ። ባየባቸው ቅጽበት ሲደነግጥ ቤቲ በጣም ደንግጣ ስለነበረ አቶ ጊዜ ምን ይሆንሽ ነው? ማን ነው እሱ ብሎ እየጠየቃትና እሷም አብሮ አደግ ጓደኛዬ ነው እያለችው ነበር። እሱ ማን ነው ብሎ ሲጠይቃት ቤቢ ጊዜም ጓደኛዋ ነኝ ባሏ ነኝ ይለዋል። ትሁቴ አባባ እንዴት እንደምታዩ ግራ ይጋባሉ። ትሁቴና አባባ በጣም ደስ የሚሉ ልጅና አባት ባይሆኑም እንኳን ደስ የሚል ህይወት አላቸው። ትሁቴ አባባን እባክህ እንዴት ናት አለሜ ጠፍታለች ምናምን ሲላት እንግዲህ ትሁቴ አባዬ ምን ነው አለሜ እኮ ደህና ናት፣ ምን ነው ናፈቀች እንዴ ስትለው አይ ናፍቃኝ ሳይሆን እንደው ከቤት ወጣ አታውቅም፣ ምን ሆናለች ምን ትሆናለች ብዬ አስቤ ነው እንጂ ሲላት ትሁቴም እየሳቀች አይደል አባዬ ናፈቀች እንዳትና አይደለ አባዬ እሺ ግን ምን ትሆናለች ብለውና ደህና ናት አይዞህ አትፍራ ትለዋለች። አባዬም አይደል ብሎ ይተያዩና ይስቃሉ። አባባና ትሁቴ በጣም ደስ የሚል ግንኙነት ናቸው። ትሁቴ የዚህ ሁሉ ሰው ዋናቱ መሰረት ናት። አለሜን ከዛ ከጭንቀት ውስጥ አውጥታ ከነ ጊዜ ጭቆኝነትና ከቤት ስራ አውጥታ እንግዲህ ለዚህ ደረጃ አብቃታታለች። አለሜ ጊዜ ቤት ሰተት ብላ በመሄድ አልፈራህም፣ ካሁን በኋላ ያመጣኸውን አምጣ፣ ምንም የምታመጣው ነገር የለህም፣ ሁሉን ማስረጃ አለኝ እጄ ላይ፣ ንብረቴን በሙሉ እንድታካፍለኝ እፈልጋለሁኝ ብላ ትለዋለች። አቶ ጊዜም ዛሬ ብድግ ብለሽ መጥተሽ እንዴት እንደዚህ ትኛለሽ? እኔ አካውንት ውስጥ ያለው ታውቂያለሽ ከ20 ሺህ ብር በላይ አይሆንም እያለ እያፌዘባት ነበረ። እውነት ነው ጊዜ ሁሉንም ንብረቱን በቤቲ ስም አድርጎታል። ቤቲ ደግሞ እህቷን ለማሳከም ሁሉንም ፕሮሰስ ጀምራበታለች። ቤቲ አለሜን ለመበቀል ታስባለች። አለሜ ምንም እንኳን ጥፋተኛ ብትሆን ወንድሟ ምን አይነት ጥፋት እንዳጠፋ አታውቅም። ነገር ግን የቤቴ ላይና ቤቴ ላይ ያደረገባቸው ነገር መቼም የማይረሳ ጥቁር ጠባሳ ጥሎባት ሄዷል። ቤቴም አለቃትም እሷን እያለች እየፎከረች ነው። እንደዚሁም ናቲ ጋር ተገናኝተው ባክሽ ናቴን ታያት ምንም የምታውቀው ነገር የለም ሲላት ናቲ እናትን አልተዋትም፣ ምንም ማድረጋል ምንም መጠየቅ አልችልም እያለች ነበረ። እናትን እኔ መጠየቅ የምችለው በህይወት ሳይሆን ሞታ አሬሳዋን ነው አስከሬኗን ነው መጠየቅ የምፈልገው እያለች ይዛተችበት ነበረ። እናቴም ከአሁን በኋላ ነግሬሻለሁኝ እናቴ ምንም አታውቅም፣ ወንድሟ አጥፍቷል፣ እርግጥ ነው ይቀጣል፣ ግን ደግሞ እናቴ ምንም እንዳታደርግ ሴት ነሽ ብዬ እስከ ዛሬ ተናግሬሽ አላውቅም። ነገር ግን ከአሁን በኋላ እናቴን አንድ ነገር አደርጋለሁኝ ብለሽ ብትይ አልለቅሽም ብሎ ይፎክርባታል። ቤቲም እንተያያለን ብላ ጥላው ትሄዳለች። አለሜንም ናቲ ለምን አባቴ ዘንዳ ሄድሽ ብሎ ሲቆጣት ናቲ ለምንድን ነው እንደዚህ የምትለኝ? እኔ ከሞትኩኝ ምንም የሚያደርግልህ ነገር የለም። አይተኋል እኔን ሞተች ብሎ ስንት እንዳደረጉኝ። በዛን ሰዓት ንብረት ወስደሃል እንደ ስትለው አይ እማዬ ምንም አልወሰድኩኝም፣ ግን ትንሽ ነገር ነው የሰጠኝ፣ ያም ደግሞ ይሄ ነው ብዬ የምለው ነገር አይደለም ብሎ ሲላት እና ናትዬ ለምንድን ነው አልሄድሽም ሄደሻል ብለህ የምትቆጣኝ? እኔ እኮ ሄድኩት አንድ ነገር ሳይሆን ሁሉንም ነገር እንድሰጥህ ነው። ትዳር ቤትን ይዘህ እንድትኖር ነው። ከትሁቴ ጋር ተገብታችሁ ትዳር ይዛችሁ እንድትኖሩ በአንድ እንድትኖሩ እፈልጋለሁ። ይሄንን ደግሞ ሳልሞት በፊት ነው ማድረግ የምችለው ስትለው እማዬ ለምንድን ነው እንደዚህ የምትይው ስላት ናቲ ታውቃለህ አባትህ መጥፎ ሰው ነው፣ መግደሉ አይቀርም አንድ ቀን፣ ግን አንድ ቀን ከመሞቴ በፊት ሁሉንም ነገር አስተካክዬልህ ከሆነ አይቆጨኝም ስትለው ናቲም እናቴ እኔ አንቺን ነው እንጂ የምፈልገው ብሩን አይደለም የምፈልገው፣ ሀብት ንብረትሽን አይደለም የምፈልገው፣ አውቃለሁኝ የሰራሽበትን ሀብትና ንብረትሽን አንድ ነገር ሳትቀር እንቀበለዋለን ይላታል። አለምም ተናዳ እንደዛ ልጅነቴን ጨርሼ የሰራሁትን ንብረትማ አልተውለትም፣ አንድ አትናገረኝ ብላ ናቲን ትቆጣዋለች፣ ትጮህበታለች። ናቲም በአንድ በኩል እውነት አለው። እናቴ እኔ እኮ ንብረትሽን አንቀበልም አላልኳቸውም፣ ግን በህግ እንቀበላቸዋለን ያልኩሽ። አሁን አንቺ እዛ ሄደሽ የሆነ ነገር ብትሆኝ ኑሮ እኔም ሂጄ እገላቸዋለሁኝ፣
ወጣትነቴን በእስር ቤት ያልቃል፣ አንቺም ትሞቻለሽ፣ እነሱም ይሞታሉ። አንቺን ሲገሉብኝ ዝም የምላቸው ይመስልሻል እንዴ? እስከ ዛሬም ታግሼ የቆየሁት እርግጠኛ ስላልሆንኩኝ ነው። አሁን ደግሞ በህይወት እያለሽ እኔም እንኳን ጎንሽ ብሆን አላድንሽም። አንድ ጊዜ ከሰነዘረበት በኋላ እንደምንም ማድረግ አንችልም ሲላት፣ ግን እኮ ምንም አላደረገኝም ስትለው፣ አሁን እንደዛ ያላደረገው እኔ ስመጣ አይቶኝ ነው ሲላት፣ ምን ነው አንተ ለምንድን ነው እንደዚህ የሚፈራ? ያስኩበት ነገር አለ እንዲ ስትለው፣ እንግዲህ ያስኩበትን መረጃ አውቆ ይሆን ወይ ደግሞ መጥፎ ሰውነቱን እንዳላቅበት ፈርቶ ይሆን? እኔ ስመጣ ሁልጊዜ ዝም ነው የሚለው፣ ምንም ነገር አያደርግም ይላታል። አለሜም እሺ እንደዛ ከሆነ በህግ እንቀበለዋለን ትላለች። አለሜና አባባ ክንፍ ያሉ ፍቅር ውስጥ ናቸው። አለሜ ደብሯት ቁጭ ባለችበት ሰዓት ሆነሽ ነው አለሜ ብሎ ሲላት፣ ይሄ ናቴ ነው ትላለች። አባባ ምን አለች ደግሞ ናቴ ስላት፣ አባባም ይህን ጊዜ ዘንዳ ሄጄ እንደዚህ አድርጌ ስትለው፣ አባባም እውነቱን ነው እኮ አለሜ ምን ሆነሽ ነው? ስንት ያደረግነውን ነገር ገደል ኪሳራ የምታስገቢው ለምንድን ነው? ናቴ እውነቱን ነው። አንቺ አንድ ነገር ብትሆኚ በጣም የሚጎዳው ልጅሽ ናቴ ብቻ ነው። ሌላው ምንም አይመስለውም። ሀብትና ንብረትሽም እንደዚሁ ነው የሚቀረው። ግን ደግሞ በህግ መጠየቅ እየቻለን አንቺ ሰተት ብለሽ እዛ ሰውዬ ቤት መሄድሽ እንዴት ታደርጋለሽ? እንደዚህ ስላት እና መጋፈጥ እፈልጋለሁኝ። እሱ እኮ ጊዜ ቢሆን እኔም አለሜ ነኝ የሚያቀኝ ነኝ ያቀኛል ስትለው፣ አሁን አውቃለሁኝ ጀግና ነሽ፣ ግን ደግሞ ብቻሽን መሄድ አልነበረብሽም ስላት፣ አባባም እሺ አስተካክላለሁኝ ትላለች። በቃ ከዚህ ርዕስ እንውጣና እነ የሆነ ቦታ ይዘሽ ልሄድልና አባባ እንግዲህ አለሜን ዶሮ በሚሄድበት መስመር ይዟት እየተሳሳቁ እያወሩ ደስ የሚል ህይወት እያሳለፉ ነው። አባባና አለሜ ይጋቡ ባይ ነኝ። አባባና አለሜ ቢጋቡ አቶ ጊዜ ያብዳል። አቶ ጊዜ ቤቴን እያስፈራራት ነው። የቤት የት እንደደረሰች አይታወቅም። ቤቢን የመለያት ሲሄድ የቤቢ እናት ደውላ በስልኳ አንስታ የቤቢ እናት በጣም ብዙ ነገር ብላ ተናግራት ነበረ። እንደዚሁም የቤት እህት ምንም እንኳን እንደዛ ብትሆን በአለሜ ወንድም ምክንያት ቤቴን መቼ ነው የምታሳክሚ? ታሳክሚኛለሽ? አታሳክሚኝም? የማታሳክሚኝ ከሆነ በቃ ታይኝ፣ ለኬ በሌሎች ዘንዳ ስሜ ሽባ ነው ብላ ስትላት ቤቴን በጣም ትደነግጥና በቃ እህቴ ቀጠሮ አስይዤልሽለ እንደ ስትላት በቃ ተይኝ፣ የማታሳክመኝም ከሆነ እውነታውን ንገረኝ፣ የምታሳክመኝ ደግሞ ከሆነ ቶሎ በይው አፋጥኘውና የሚሆነውን ነገር አድርጌ ትላታለች። ቤቲም እሺ ስትላት እሺ በቃ ውጭንኝ ከዚህ ትላታለች። ቤቢም እኔ ዘንዳ እንዳትመጣ ብላ ቤቢንም አባራዋለች። የት እንዳለች አይታወቅም። ቤቢና ቤቲ እህቷ የቤት እህት ጥላው የሄደችውን ወረቀት እያነበቡ ተደናግጠዋል። የቤት እህት ራሷን አጥፍታ ነው ወይንስ ደግሞ ቤት ሄዳ ነው ወይስ ናቲ ይዞ ሄዶ አሳከማት የምትሉ ምን ይመስላችኋል? እኔ ናቲ ይዟት ሄዶ ወደ ውጭ ሊያሳክማት ወይንም ደግሞ ወደ ውጭ ሊያዝናናት ይዟት ሄዶ ነው የመሰለኝ። በነገራችን ላይ ቤት ያለችበት ህይወት በጣም የሚያሳዝን ነው። አቶ ጊዜም አይለቃትም። እሷም አለሜን እበቅላለሁኝ ብላ ከጊዜ ጋራ የማይሆን ጦርነት እየከፈተች ነው። ከዚህ ሀብትና ንብረቱን በቤት ስም ያደረገው እንድታጠፋው ሳትሆን ከአለሜ ጋር እኩል እንዳይካፈል ስለሚፈልግ ብቻ ነው። አለሜ ሀብትና ንብረቷን እንድትወስድበት ስለማይፈልግ ብቻ ነው። አለሜ ሁሉንም ነገር እፈልጋለሁኝ ስትለው አቶ ጊዜን ምን አለሽና ስትለው ሁሉም ነገር ቤቴን፣ ንብረቴን፣ ወርቆችን፣ ዳይመንዶችን ሁሉንም ነገር እፈልጋለሁኝ ስትለው ወርቅ ዳይመንድ ምናምን የምትይውን እኔ አላቅም፣ በእኔ አካውንት ግን ያለው ከ20 ብር በላይ የሚበልጥ አይመስለኝም፣ ያንን ነው እንዴ እንከፋፈላለን ሲላት እያለች የሄደች ነበረ። እንለያያን ብላለች። እንደዚሁም ደግሞ ቤቲ አንቺ ምንድን ነው ከዚች ከሴትዮ ጋር ያለሽ ጥብቅ ጥላቻ ብሎ ሲጠይቃት ጊዜ ምን ነው ያንተ ጥላት የኔ ጥላት ማለት አይደለችም እንዴ ስትለው አይ አይመስለኝም፣ የከረረ ጸብ ያለባቸው ነው የሚመስለው እያላት ነበረ በተደጋጋሚ። ቤቲ አታውቅም ይሄንን ጉዷን ጊዜን እያታለለችው መሆኗን። ጊዜም ይሄንን ጉዱን አያውቅም። አለሜን ቤቲንም በቀል የፈለገቻት እሱ ዘር ሁና በእሱ ስር ሁና የንብረቷን ወስዳ እንዲሁም ደግሞ ለመግደል እየፈለገቻት እንደሆነ ጊዜ አያውቅም፣ በምን ምክንያት እንደሆነ። ጊዜ ቤቲ ከኔ ጋር ሁና ነው አለሜን ማጥፋት የምትፈልገው ብሎ ነው እንጂ የሚያስበው የግል ጸብ እንደዚህ እንዳለባቸው አያውቅም። ጊዜ ይሄንን ጉድ ያወቀ ጊዜ ቤቲን አይለቃትም። ትሁቴ ቤቲ እያሳዘነቻት ነው። እናቴና ትሁቴ በአለሜ ምክንያት ግጭት ላይ ናቸው።
ናቲ ትሁቴን በቃ እንደዚህ ነው እንደምንሆነው ሰዎች ችግር መጥተው ሰዎች ችግር በፈጠሩ ሰዓት እኔና አንቺ በሀሳብ ካልተስማማን መጋጨት ነው እንደ በሰዎቹ ችግር መጋጨት ነው እንደ እያላት ነበረ። ትሁቴም አይ እንደዛ አይደለም እና በእናቴ እየፈረድሽባት ነው ሲላት፣ እናቴ እኔ በእናቴ እየፈረድኩኝ አይደለም፣ ባለም እየፈረድኩባት አይደለም፣ ግን ደግሞ ቤትም እውነት አላት እሷ ቦታ ላይ ሆነን ስናየው እያለች ነበረ። እውነቷን ነው ናቲ። ትሁቴ ከእውነት ጎን ነው መሆን ያለባት። እውነት ነው አለምም አጥፍታለች፣ እንደዚህ ማድረግ አልነበረባትም። እንግዲህ ናቲ እናቱን ቀስ ብሎ እናቴ የሆነ ጥያቄ ጠይቀሽ ነበረ ሲላት፣ እሺ ጠይቀኝ ስትለው ወንድምሽ ምን አይነት ወንጀል የሚያሰራው ሲላት፣ አይ የማውቀው ነገር የለም ስትለው፣ ግን እናቴ ወንድምሽ በጣም ወንጀሉ ከባድ ሆኖ ከትንሽ ሳይሆን በጣም ወንጀሉ ትንሽ ነው። ከባድ ወንጀል ሰርቶ አሳልፈሽ ለህግ ስጪው ብትባይ ትሰጪዋለሽ እንዴ ሲላት፣ አለሜም ናቴ ምንድን እያልከኝ ነው? ግልጽ አድርግልኝ እያለችው ነበረ። ያልኩሽን መልሽልኝ። ወንድምሽ እኮ ወንጀል ሰርቶ ከባድ የሰራ ወንጀል ቢኖር አሳልፈሽ ለህግ ትሰጪዋለሽ እንዴ ስላት፣ አለሜም ናቲ ታላቅ የለኝ ታናሽ የለኝ እናቴም አባቴም አንድ ወንድሜ አንድ ፍሬ ብቻ ነው እኮ ስትለው፣ እኮ መልሽልኝ ሲላት፣ አላቅም ምን እንደማረግ አላቅም የሰራውን ስራ ንገረኝ እያለችው እየተነጋገሩ ትሁት ድራማ እዚህ ላይ ያልቃል። ትሁት ድራማ ቀጣይ ክፍል ይዘንላችሁ እንድንቀርብ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን ምን እንደሚመስል። እንደዚሁም ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድና የተከበራችሁ